በጌታ በኢየሱስ ስም አንድ መገለጥ እናገርሃለሁ። የመከራ መጨረሻ ይሆንላችኋል። በችግር ውስጥ ያላችሁ ሰዎች፣ በማጣት ውስጥ ያላችሁ ሰዎች፣ በር የተዘጋባችሁ ሰዎች በጌታ በኢየሱስ ስም አሁን በጌታዬ በኢየሱስ ስም እናገርሃለሁ። በዓለም ዙሪያ ላይ የሚሰሙት ይህን ቪዲዮ እናንተ ጋር ከደረሰ በጌታ በኢየሱስ ስም እኔ ተንበርክኬ አውጃለሁ። ከዛሬ ቀን ጀምሮ የመከራ መጨረሻ ነው ይሄ፣ የችግሩ መጨረሻ ነው ይሄ። እግዚአብሔር ምስክሬ ነው። በዚህ ሰዓት አሜን ብሎ ይሄን ድምፅ የሚሰሙ ሰዎች እግዚአብሔር የመከራ መጨረሻ ያደርጋል። ስሙኝ አንዴ። በችግር ውስጥ ያላችሁ ሰዎች፣ በችግር ውስጥ ያላችሁ ሰዎች፣ አለመሳካት ውስጥ ያላችሁ ሰዎች፣ ጭንገፋ ውስጥ ያላችሁ ሰዎች፣ በር የተዘጋባችሁ ሰዎች፣ ከሰው እጅ ለቃቅማችሁ የምትበሉ ሰዎች እግዚአብሔር ምስክሬ ነው። የራሳችሁ የሆነ በር እግዚአብሔር ከፍቻለሁ አለ። የራሳችሁ የሆነ ካምፓኒ ከፍቻለሁ አለ። እመኑኝ በኢየሱስ ክርስቶስ ስም አሁን እናገርባችኋለሁ። ምንም በሌለበት እዚህ ተራራ ጸሎት ላይ ኢየሱስ ክርስቶስ ተራራ ላይ እንደጸለየ ዮሐንስን ይዞ እንደወጣ ሙሴ አብሮ ሲጸልይ በነበረበት ጊዜ ታላቅ ታምራት እንዳደረገ ይናገራል መጽሐፍ። ዛሬ አውጃለሁ ለሚያምኑ ሰዎች በኢየሱስ ክርስቶስ ስም የመከራ መጨረሻ ይሆናል። የችግሩ መጨረሻ ይሆናል። ይህን ቪዲዮ እናንተ ጋር ከደረሰ እግዚአብሔር አምላክ ምስክሬ ለኔ የመከራ መጨረሻ ሆኖልኛል። ለእናንተም እንዲህ ብዬ ነው ማውጀው። በኢየሱስ ስም የመከራ መጨረሻ ይሆናል። በኢየሱስ ስም የችግሩ መጨረሻ ይሆናል። እመኑ፣ የሞተው ይነሳል። እመኑ፣ እግዚአብሔር የሄደውን ምርኮን ይመልሳል። ምንም በማይታይበት ስፍራ ላይ እግዚአብሔር አምላክ ዳዊትን እግዚአብሔር በምድረ በዳ እንዳሰለጠነው መጽሐፍ ይናገራል። ዛሬ በእምነት አውጃለሁ በክርስቶስ ኢየሱስ ስም በጌታዬ በኢየሱስ ስምና ስልጣን የችግሩ ዘመን ይበቃችኋል። የማጣት ዘመን ይበቃችኋል። በቃ በል። አንድ ሰው ከኔ ጋር ከተስማማ 10 ጊዜ 12 ጊዜ በቃኝ ብላችሁ ጩኹ። በቃኝ በኢየሱስ ስም፣ በቃችሁ በኢየሱስ ስም፣ በቃችሁ በኢየሱስ ስም፣ ይበቃን በኢየሱስ ስም፣ ይብቃን በኢየሱስ ስም፣ በቃ በኢየሱስ ስም፣ በቃ በኢየሱስ ስም። አይኮን